አርየን ግን አልቆመም ነበር። በደብተሩ የመጨረሻ ገጽ ላይ የነበረውን ደብዘዝ ያለ የሄክሳዴሲማል ኮድ ማስታወሰ። ይህ የይለፍ ቃል አልነበረም፣ የእናቱ ልደትና የአባቱ የመጀመሪያ የፈጠራ መብት ቁጥር ጥምረትም ነበር። አርየን የመጨመሪያውን ቁልፍ እንደተጫነ በሙሉ ሰርቨር ክፍል ውስጥ አንድ ድምፅ ማስተጋባ። መግባት ተፈቅዷል ይላል። የቪክራም ሲንግ ፊት ደም ለቀቀው። ኪስ ውስጥ ያለውን ስልክ አጥብቆም ያዘ። ሰርቨሩ ሙሉ በሙሉ ሪሴት ከሆነ ያለፉት 10 ዓመታት መረጃ ይዘው ራሳቸው እንደሚከፍቱ ፈራ። እዚያ ውስጥ እሱ ሊያጠፋ የሞከረው ሁሉም ወንጀልም ተመዝግቧል። ልቀቅ። ቪክራም አርያንን ለመግፋት ሞከረ። ይህ ልጅ ሲስተሙን ሃክ እያደረገ ነው፣ መረጃን እየሰረቀ ነው። ነገር ግን ሚስተር ካን የቪክራምን እጅ ጠምዝዘው ያዙት። ይቀመጡ ሚስተር ቪክራም፣ ይህ ልጅ የእርሶን በቢሊየን የሚገዙ ኢንጂነሮች ማድረግ ያልቻሉትን እያደረገ ነው። ካስቆሙት አሁን ለፖሊስ እደውላለሁ። አርያን በጥልቅ ተነፈሰ። በግንባሩ ላይ የላብ ጠብታዎች ያብለጨልጩ ነበር። የመጨረሻው ትዕዛዝም ተየበ። ሪቦት ሲስተም፣ ቫይረሱን አልፋ ሲስተሙን እንደገና አስነሳ የሚል ትዕዛዝም መጣ። ለሚቀጥሉ 30 ሰከንድ ሙሉ ስክሪኑም ጠቆረ። ውጭ ማረፊያው ላይ የነበሩ ፓይሎቶች በመስኮታቸውም ተመለከቱ። የኤቲሲ ማማ መብራቶች አንድ ጊዜ ጠፉና በአንድ ጊዜ ብልጭ ብለው ሙሉ ስክሪን አረንጓዴም ሆነ። በቁጥጥር ክፍል ውስጥ ካለው ሬዲዮ ድምፅ መጣ። ኤቲሲ፣ ይህ ፍላይት ኤአይ 402 ነው። ሲግናል አግኝቷል። ለማረፍ ዝግጁ ነንም አሉ። አንዱ ከአንድ እየተከተለ ሁሉም አውሮፕላኖች ግንኙነትን ጀመሩ። በሺዎች የሚቆጠሩ ሕይወቶችም ዳኑ። የኢንጂነሮች አይን በእንባ ተሞላ። አሁን እንደ መልአክ ለሚታይ ለዚህ 10 ዓመት ለማኝ ልጅ በአድናቆት ይመለከቱት ነበር። በሰርቨር ክፍል ውስጥ የነበረው ጸጥታ፣ የማቀዝቀዣ ቬንቲሌተሮች ድምፅ እንደ ጮት እስኪሰማ ድረስ ጥልቅ ነበር። የአርየን ጣቶች ከኪቦርድ ላይ ተነሱ። ነገር ግን ስክሪኑ ላይ የኮዲንግ መስመሮች እንደ ፏፏቴ ይወርዱ ነበር። የሲስተሙ የመጨረሻ ሽፋን እንደተከፈተ አንድ ፎልደርም ተከፈተ። ስሙም ለአደጋ ጊዜ ፕሮጀክት ፎኔክስ የሚል ነበር። እዛ የነበሩት ኢንጂነሮችና የቪክራም ሲንግ ትንፋሽን ተሰበሰበ። ይህ ተራ ቪዲዮ አልነበረም። በዋናው ስክሪን ላይ አንድ የቆየ ቪዲዮ በራሱ ጊዜ መጫወት ጀመረ። ይህ የአርያን አባት ከመሞታቸው 1 ሰዓት በፊት የቀረጹት የኑዛዜ ቪዲዮ ነበር። በቪዲዮ ላይ የአርያን አባት ፊትም ታየ። እንዲህም አለ፣ ዛሬ ማንም ሰው ይህንን ቪዲዮ እያየ ከሆነ ሲስተሙ ተቆልፎ በልጄ ወይም በቅርብ ሰው ተከፍቷል ማለት ነው። ይህንን የምቀዳው ዛሬ መጋቢት 14 ነው። ታናሽ ወንድሜ ቪክራም እኔ ከሞትኩ በኋላ በማንኛውም ጊዜ ሊነቃ የሚችል ስሊፐር ሴል ቫይረስ በኤርፖርቱ ሰርቨር ውስጥ እንዳስገባ ደርሼበታለሁ። ቪክራም እኔ ከሞትኩ በኋላ ሁሉም ነገር እቆጣጠራለሁ ብሎ ያስባል። ነገር ግን የዚህን ሙሉ ሰርቨር ቁልፍ በልጄ አርየን ዲኤንኤ እና በአንድ ልዩ ኮድ ውስጥ እንደደበቅኩት አያውቅም። ቪክራም ጮኸ። ይህ ውሸት ነው። ይህ ዲፕ ፌክ ቪዲዮ ነው። ያን ጊዜ በቪዲዮ ውስጥ አቪናሽ ሲንግ አንድ ፋይል ከፈተ። ቪክራም አሁን ይህንን ለማስተባበል እንደምትሞክር አውቃለሁ። ለዚያም ነው የመኪናዬን ፍሬን ለማበላሸት ለማን ገንዘብ እንደሰጠ የሚያረጋግጡ የስልክ ጥሪዎችና የባንክ ሰነዶችን በዚህ ፎልደር ውስጥ ያስኩት። እነዚህ ፋይሎች አሁን በራስ ስር ለፖሊስ ዋና መስሪያ ቤትና ለሲቢአይ በኢሜል ተልኳል። አቪናሽ ሲንግ ይህንን እንደተናገሩ ከሰርቨር ክፍሉ ፕሪንት ወረቀቶች መውጣትን ጀምሩ። እነዚህ ለዓመታት በሚስጥር ተቆልፈው የነበሩና በአርየን የማስተር ኮድ ብቻ ሊከፈት የሚችሉ ዲጂታል ማስረጃዎችም ነበሩ። ሚስተር ካና አንድ ወረቀት አነሳ። በውስጡ የቪክራም የግል ንግግር ሙሉ ጽሑፍም ነበር። አቪናሽ ከመንገዱ ለማስወገድ ሴራ ሲያዚዙ ይህ ሊካድ የማይችል ማስረጃም ነበር። ቪክራም ለማምለጥ ወደ በሩ ሮጠ። ነገር ግን ቀድሞ ተዘጋጅቶ የነበሩት የጥበቃ ሰራተኞችም ያዙት። ፊቱ ላይ የነበረው ትምክህት አሁን እንደ ፍርስራሽም ወድቋል። ታላቅ ወንድም ከመቃብር ወጥቶ ሂሳቡን እንዳወራረደም ተገነዘበ። ፖሊስ ቪክራምን እየጎተተ ወደ ውጭ ወሰደው። ትላንት ለቪክራም ሲሰግዱ የነበሩት የኤርፖርት ሰራተኞች ዛሬ በንቀት ይመለከቱት ነበር። ሚስተር ካና አርያን ፊት ተንበረከኩ። በአይናቸው ውስጥ ጸጸትም ነበር። ልጄ ሁላችንንም ይቅር በለን። በእውነቱ ማየት አልቻለም ነበር። ዛሬ አንተ ባትኖር ኖሮ የአባት ህልምና የሺዎች ሕይወት አብሮ ይጠፋ ነበር። አርየን የተቀደደችውን ደብተር ማቀፈ። አባቱ ስለ ኮድ የጻፉት ነገር ለወደፊት እያዘጋጀ እንደነበረ አሁንም ገባው። በሚቀጥለው ሰዓት ይህ ዜና እንደ እሳት በመላው ዓለም ተዳረሰ። ወደ ከተማው ቅንጡ ሆቴል ከመሄድ ይልቅ አርያን ከሚስተር ካና ጋራ ወደዛች እናቱ የተቀደደ ልብስ ወደምታጥብበት ደሳሳ ጎጆም ሄደ። ሶሚተር ልጇ ውድ ከሆነ መኪና ሲወርድ ከኋላው ፖሊስና ትላልቅ ባለስልጣናት እጅ አንስተው ሲቆሙ ስታይ ግራ ተጋባች። ሚስተር ካና የሶሚተርን እግር ነኩና ጎንበስ አሉ። እመቤት ፍትህ ተገኝቷል።
የባሎ ገዳይ እስር ቤት ገብቷል። ካሁን በኋላ የዚህ ኤርፖርትና የሙሉ ግዛት እውነተኛ ባለቤት እርሶና አርያን ናችሁም አሏት። ከሱሚተር አይኖች እንባ ፈሰሱ። አርየንም አቀፋቸው። አርየን ቀስ ብሎ እማዬ አባባ እውነት መቼም አትሸነፍም፣ ትክክለኛ ጊዜ ብቻ ትጠብቃለች ብሎ በደብተሩ ጽፎ ነበርም አላት። በጥቂት ወራት ውስጥ ሁሉም ነገር ተቀየረ። በኤርፖርት ቦርድ ክፍል ውስጥ አሁን ከቪክራም ይልቅ አርያንና ሱሚተር ይቀመጡ ነበር። ነገር ግን አርያን መነሻውን አልረሳም። መጀመሪያ ያደረገው ነገር እሱ ራሱ ቆሻሻ ይለቅም ለነበረባቸው ለነዚያ ልጆች ዓለም አቀፍ ደረጃውን የጠበቀ ትምህርት ቤትና የኮዲንግ ማዕከል ማስገንባትም ነበር። በኤርፖርቱ ዋና በር ላይ ያቺን ጥቁር ደብተር የያዘ የአባቱን ግዙፍ ሐውልት ማቆመ። ከሐውልቱ ስር እንዲህ ተብሎ ተጽፎ ነበር፣ ዕውቀት ትልቅ ኃይል ነው፣ እውነት ደግሞ ትልቅ መከላከያም ጋሻ ነው። ትናንት በየመንገዱ ጠርሙስ ይለቅም የነበረው አርየን ሲንግ ዛሬ የሀገሪቱ ትልቁ የቴክኖሎጂ ተምሳሌትም ሆኗል። ሁኔታዎች ወደ ታች ሊጥሉ እንደሚችሉ፣ ነገር ግን የትምህርት ቁልፍ በእጅ ላይ ካለ የራስን እድል በር መክፈት እንደምትችልም አስመሰከረ። የዛሬው ታሪካችን ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።